የኢላን መስክን ታሪክ መለስ ብለን ስናየው አንድ አስገራሚ ክስተት አለ። እሱም ደግሞ የዛሬ 6 ዓመት ማለትም በ2020 ላይ እንኳን የወጣው መረጃኒ ከተባለው ዊኪፒዲያ ላይ እንደሚያሳየው የዓለማችን ባለጸጋ የሆኑ ሀብታም ሰዎች ሊስቶችን 10ን ከፊት ያሉትን ከተባለ 10 ውስጥም ወይም እነዚህ 10 ሊስት ውስጥ የኢላን መስክ ስም ከነጨራሹ እዚህ ቦታ ላይ አይገኙም ነበር። እንዲያውም በዚህ ሰዓት ላይ 35ኛ አካባቢ ነበር። ግን በ2021 ገና መጀመሪያ ላይ በዓለማችን ላይ ቀደም ብለው በሀብታቸው ይታወቁ ከነበሩት ከቢል ጌትና የአማዞን ባለቤት ጄፍ ቤዞስን በልጦ ወይም አልፎ በአንድ ጊዜ አንደኛ ደረጃ ላይ መገኘት ችሎ ነበር ወይም ደረጃውን በቀላሉ ተቆናጦ ነበር። የዚህ ምክንያት ምን እንደሆነና እንዴት ብሎ ተነስቶ ከልጅነቱ ያሳለፈውን ታሪክ ቀደም ባሉት 2 ክፍሎች በደንብ በዝርዝር አስረድቻቸዋለሁ። ያንንም አይታችሁ ተረድታችሁ ሊሆን ይችላል ብዬ ተስፋ አደርጋለሁ። ምክንያቱም ቴስላና ስፔስኤክስ የመሳሰሉ ትልልቅ ካምፓኒዎች ስቶክ ማርኬት ላይ ከፍተኛ ሼር መሸጥ መቻሉና ድርጅቶቹ ትርፋማ ስለሆኑ በአንድ ጊዜ የሀብት መጠኑ ጨምሮ የዛኔ እንኳን 182.9 ቢሊዮን ዶላር በማፍራት ነበር አንደኛ ሆነው። እስከ 2025 እንኳን ያለውን ዳታኒ ከተባለ ኢላን መስክ በአጠቃላይ ወደ 400 ቢሊዮን ዶላር የሚያክል ከፍተኛ ገንዘብ በመሰብሰብ አሁንም ቦታውን ይዞ ተቆጣጥሮ አንደኛ ደረጃ ላይ ሆኖ ነበር። ከዛስ እንዴት ነው በአንድ ጊዜ ትሪሊየነር የሆነው ወይም ያለው የሀብት መጠን ትሪሊየን ሊባል የቻለው እንዴት ነበር? ይህን ነገር በእርግጥ ትንሽ ለየት የሚያደርገውና አንድ ትልቅ ጥያቄ ውስጥ ያስገባ ኢንተርቪው ወይም ንግግር ያደረገው ራሱ ኢላን መስክ ነበር። ተከር ካርልሰን የተባለው ታዋቂ ጋዜጠኛ ኢላን መስክን ኢንተርቪው ያደረገው ሰዓት ላይ ያለው በአሁኑ ትራምፕ ካላሸነፈ እኔ ያበቃልኝ፣ ስለዚህ የትራምፕ ማሸነፍ ለኔ በጣም ወሳኝ ነው ብሎት ነበር። ይህም ማለት ዶናልድ ትራምፕ ምርጫውን ካሸነፈ በኋላ ስልጣን ላይ ከወጣ በኋላ ከፍተኛ ትብብር አድርጎለታል፣ ድጋፍም አድርጎለታል። ትልልቅ ኢኮኖሚስቶች እንደሚሉት ከሆነ ወደ 70 ቢሊዮን ዶላር የሚደርስ ከፍተኛ ገንዘብ በሚሊዮን የሚቆጠሩ ሰዎች ስቶክ ማርኬት ላይ ገንዘባቸውን ኢንቨስት ያደረጉት የነሱ ንጹህ ገንዘብ ትልቅ አደጋ ውስጥ እንዲገባ አድርጎ ነበር። የዚህ ደግሞ ዋና ምክንያቱ ኢላን መስክ የተባለውን ይህንን የዓለማችን ባለሀብትን ከቢሊዮነርነት ደረጃ አውጥተው ትሪሊየነር ለማድረግ ሲባል የተደረገ ጥረት ነበር ብለዋል። እንዴት እና በምን መልኩ? በዛሬ ቪዲዮ ደግሞ ይህንን ዝርዝር አድርገን በግልጽ ለማየት እንሞክራለን። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ዕለቱ ጁን 12 2026 ነው። ጠዋት 3 ሰዓት ላይ ኒውዮርክ ውስጥ የሚገኘው ናስዳክ የሚባለው ስቶክ ኤክስቼንጅ የሚደረግበት ቦታ ላይ ስፔስኤክስ የተባለው ይህ ትልቁ ካምፓኒ ትሬዲንጉ አንድ ብሎ ሊጀምር ነበር። በእርግጥ ስቶክ ማርኬት ላይ በዓለማችን ላይ ያሉ የተለያዩ ትልልቅ ካምፓኒዎች መጥተው ሊስት መደረጋቸውና ትሬዳቸው መሸጡ አንድ ተራና ኖርማል ነገር ነው። በየቀኑ የሚደረግ ነገር ነው። ምንም አዲስ ነገር የለውም። ግን በአሁኑ የተደረገው ነገር በዓለማችን ታሪክ ላይ በተለይ በስቶክ ማርኬት ማንም አይቶት የማያውቀው ለየት ያለ ክስተት ነበር። ትሬዲንጉ በተጀመረ ወይም መሸጥ በተጀመረ አክሲዮኑ ማለት ነው መሸጥ በተጀመረ በመጀመሪያ ሰከንድ ውስጥ የዚህ ካምፓኒ ባለቤት የሆነው ኢላን መስክ የተባለው ባለሀብት የዓለማችን የመጀመሪያ ትሪሊየነር ነው ተብሎ አናውንስ ተደረገ። ማለትም በአንድ ጊዜ ሆነ። 1 ትሪሊየን ዶላር ሲባል መቼስ ሁላችንም ሰምተናል። ከአንድ ቁጥር ቀጥሎ 12 ዜሮዎች ነው ያሉት። ይህ ማለት ግን ገብታችኋል? ተረድታችኋል ቁጥሩን? ይህ ገንዘብ ማለት ያለው ባለሀብት ወይም ደግሞ ይህን ያህል ሀብት ያለው ሰው በየቀኑ እንኳን 1 ሚሊዮን ዶላር ላጥፋ ቢል ይህንን ገንዘብ ለመጨረስ ያ ባለሀብት ወደ 2700 ዓመትና ከዛ በላይ መኖር አለበት ማለት ነው። ይህም ማለት ደግሞ ይህ ኢላን መስክ የተባለው አንድ ግለሰብ ብቻ በዓለማችን ላይ ካሉ ከብዙ አገራት አኳያ ሲታይ ከነሱም በላይ ሆኖ ይገኛል። ሌላው ቀርቶ እንኳን ያለውን ሀብት ከሱ በኋላ ቀጥሎ የሚመጡትን ወይም ደግሞ ተርታው ላይ ያሉትን አራቱን እንኳን አንድ ላይ ያላቸውን ሀብት እንደምር ቢባል የጉግል ፋውንደር፣ የአማዞን ፋውንደር፣ የኦራንክል ፋውንደር እና የፌስቡክ ፋውንደር እነሱ እንኳን ያላቸው ሀብት እንዳለ አንድ ላይ ብንደምረው ከዚህ ከአንድ ሰው ወይም ከኢላን መስክ ሀብት በታች ነው እንጂ የሚሆነው አይደርሱበትም። ግን ከዚህ ቁጥር ጀርባ ያለውን ታሪክ በትክክለኛ ብዙሃን እየነገረን አይደለም ያለው ወይም ይፋ የወጣ ነገር የለውም። በእርግጥ እዛ ውስጥ አለ የሚባለው ምሁራኖች እንደሚስማሙት ከሆነ የሼር ማርኬት ብልጠትና ማጭበርበር እንዲሁም ደግሞ ከአንድ ፕሬዝዳንት ጋር ያደረገው ዲል ነው። ይህን እውነት እንግዲህ ዛሬ ላይ ስትሰሙ እርግጠኛ ነኝ ማርኬቱ የሚገባችሁ ከሆነና የፖለቲካ ጌምን የምትረዱ ከሆነ በጣም ትደነግጣላችሁ። ስለዚህ ትክክለኛው ምን እንደሆነ ለመስማትና ለመረዳት ተዘጋጁ። ከመጀመራችን በፊት ግን ቀድሜ እንደነገርኳችሁ ወይም እንዳልኳችሁ ትሪሊየን የሚለውን ቃል ለማለት እንኳን እንለዋለን፣ ግን በትክክለኛ ለመረዳት እንሞክር። ቁጥሩ በጣም ከፍተኛ ነው። ቃሉን ብንሰማውም ግን ለአይምሯችን ፕሮሰስ ማድረግ በጣም ይከብደናል። ቀለል እንዲላችሁና እንድትረዱት እስቲ በሰዓት እናስበውና እንየው። $70 million. $1 trillion. ዛሬ ላይ ካላችሁበት ጊዜ 1 ሚሊዮን ሰከንድ ወደ ኋላ ብትሄዱ 11 ቀን ተኩል ያህል ወደ ኋላ ትሄዳላችሁ። ይሄ እንኳን ብዙ ቁጥር አይደለም፣ ግን 1 ቢሊዮን ሰከንድ ወደ ኋላ ብትሄዱ ካለንበት ጊዜ ወደ 32 ዓመት ያህል ወደ ኋላ ትሄዳላችሁ። ይህም ማለት እንግዲህ ብዙዎቻችን እኔን ሳይጨምር ከናንተ ከተመልካች መሃል ሳትወለዱ እንደማለት ነው። ግን ደግሞ አሁን ካለንበት ጊዜ 1 ትሪሊየን ሰከንድ ወደ ኋላ ብንሄድ ቀጥታ የምትደርሱት ወደ 31700 ዓመት ያህል መመለስ ቻላችሁ ማለት ነው። ይህ ጊዜ ማለት እንግዲህ የሰው ልጅ ስልጣኔ እንኳን አንድ ብሎ ያልጀመረበት ጊዜ ማለት ነው። ዛሬ ላይ ደግሞ በዓለማችን ላይ ያለውን ሊስት ከተባለ 21 ሀገራት እናገኛለን። የነዚህ ሀገራት ደግሞ ጠቅላላ ጂዲፒያቸው ከ1 ትሪሊየን ዶላር በላይ ሆኖ እናገኘዋለን። ይህም ማለት ደግሞ የኢላን መስክ የአንድ ብቸኛ ሰው ሀብት ይህን ቁጥር አልፎ መሄድ ችሏል ማለት ነው። እዚህ ጋር አሁን ሌላ አንድ ትልቅ ጥያቄ አለ፣ ወይም
አንድ ሰውን ሀብታም ሲደረግ ኔት ወርዝ ይባላል አይደል? ያ ኔት ወርዝ የሚባለው በምን አይነት መንገድ ነው ካልኩሌት የሚደረገው? ይህንን ስታውቁና ስትሰሙ በዓለማችን ላይ ቢሊዮነር ነው ትሪሊዮነር ነው የሚባለው ትልቁ ጨዋታ ግልጽ ብሎ ይታያቸዋል። ፎርቢስ እንደዘገበው ከሆነ ኢላን መስክ በአሁኑ ሰዓት ላይ የስፔስ ኤክስ 38% ሼር አለው። ሙሉ ካምፓኒው ደግሞ በገበያው ላይ ወይም ማርኬት ላይ ያለው ኢቫሉዌሽን ሲታይ ወደ $2 ትሪሊዮን አካባቢ ደርሷል። ልክ እንደዛው የቴስላ ደግሞ ኢቫሉዌሽን ሲታይ $1 ትሪሊዮን እንዳለፈ ያሳያል። ቴስላ ላይ ደግሞ ኢላን መስክ ያለው የሀብት መጠን ወይም ደግሞ ድርሻው ከ15 እስከ 25% እንደሆነ ይናገራሉ። ይህም ማለት ከሁለቱ ካምፓኒዎች በሚያገኘው ስቴክ የተነሳ በአሁኑ ሰዓት ላይ ኢላን መስክ የዓለማችን የመጀመሪያው ትሪሊዮነር ተብሎ ተመዝግቧልም ተጠርተዋልም። ግን እዚህ ጋር አንድ መጀመሪያው ትልቁ ችግር ይታያል። ይህ ችግር ደግሞ የኢላን መስክ ብቻ አይደለም። እያንዳንዱ በዓለማችን ላይ ያለ ቢሊዮነር የሚባል ግለሰብም ሆነ ባለሀብት ሁሉም ላይ የሚገኝ ችግር ነው። ይህ ገንዘብ ወይም እዚህ ጋር የሚጠራው የሚመዘገበው ገንዘብ በአጠቃላይ ጥሬ ገንዘብ አይደለም። ይህን ስትሰሙ እንዳትሳሳቱ። ባንክ አካውንታቸው ላይ በአሁኑ ሰዓት ላይ $1 ትሪሊዮን አለ ማለት አይደለም። በፈለጉ ሰዓት ከባንክ አውጥተው የሚያወጡትና የሚጠቀሙበት የሚያጠፉት ገንዘብ አይደለም። ይህ ገንዘብ ጠቅላላ በካምፓኒያቸው ሼር ላይ ነው ያለው። በዛ ላይ ደግሞ ይህን ሼር በአንድ ጊዜ ሸጠው ሁሉም ገንዘብ ወዲያው ወደ ባንክ አካውንታቸው ጥሬ ሆኖ ይገባል ማለትም አይደለም። በቃ ወረቀት ላይ የተመዘገበ አንድ የወረቀት ሀብት ነው። ፔፐር ዌልዝ ነው በሉት። ኢላን መስክም ሲጠየቅ የተናገረው እኔ ያለኝ ሀብት 0.1% ነው ከተመዘገበውና ከሚነገረው ብሏል። ማለትም ጠቅላላ ያለው ሀብት